በስልካችሁ ላይ የወሃቢያ ጓደኛ ካላችሁ ያ ጀማዓ ቴሌግራም ተጠቃሚ ጥንቃቄ አድርጉ። ምክንያቱም እዚህ ሶሻል ሚዲያ ላይ ሰሞኑን እየሰማናቸው ነው ያለነው። የሆነ ሊንክ ይላካል። ያንን ሊንክ ተጭናችሁ ስገቡ የባለጌ ፎቶ ነው። ያንን እንግዲህ ውስጡ የቆሸሸ ሰው የሚያወጣውም ቆሻሻ ነገር ነው። ውስጡ የቆሸሸ ሰው የሚያወጣውም ቆሻሻ ነገር ነው። ግን ይሄ ቆሻሻ ንግግር ከሸኾቻቸው የያዙት እንደሆነ በነገራችን ላይ አብደላህ አልአሕረሪ ራሱ የባለጌ ፊልም የራቁት ፊልም ማየት ይፈቅዳል። ይሄን ደግሞ ፈትዋ የሚታወቅ ነው። ዩቲዩብ ውስጥ ገብታችሁ ታገኙታላችሁ። አፍላም አልኸልዓያ አፍላም አልኢባህያ የፈቀደበት ይታወቃል። እስኪ እኔ ደግሞ ላሳያችሁ፣ ችግር የለም በመረጃ ስለምናወራ ማለት ምን እንደሚል አድምጡ። ما حكمه الذي يتفرج عليها ونفسه تنجر إلى المعصية التي يشاهد هيئتها في الفيلم حرام عليه أن يتفرج. ይህንን ፊልም የባለጌ ፊልም ማለት ነው፣ የራቁት ፊልም ማለት ነው። የባለጌ ፊልም ሲያይ አንድ ሰው ነፍሱ ወደ ሐራም የምትጎተጉተው ከሆነ ሐራም ነው፣ እዚህ ሰው ላይ አይቻልም ማለት ማየት አይቻልም፣ ማየት የለበትም ማለት። ከዛስ ነገር ግን ላ ቱአሲር አለይህ ያንን ፊልም የባለጌ ፊልም በማየቱ ተጽዕኖ የማያሳድርበት ሰው ከሆነ ምሳሌ ያገባ ከሆነና ሚስት ካለው በሚስቱ የተብቃቃ ከሆነ ምንም እንኳን የባለጌ ፊልም ቢያይም ነፍሱ ማትገፋፋው ከሆነ ምክንያቱም ሚስቱ በሚስቱ የተብቃቃ ስለሆነ እሱ ሰውዬ የራቁት ፊልም خلعية ማለት የራቁት ፊልም ليس حراما عليه እሱ ላይ ሐራም አይሆንበትም ሚስት ስላለው በሚስቱ የተብቃቃ ስለሆነ የባለጌ ፊልም ቢያይ ችግር የለውም እያለ ነው። حرام አይደለም حرام አይደለም በጣም ያሳዘነኝ ወላሂ በጣም ያፈርኩት ይሄን ነገር ሲናገር እቺን ሴት ሐቂቃዋን ነው እንደሚያየው ባይኑ ነው እንደሚያያት ተመልከቱ። በፊልም እኮ ነው የሚያያት ማለት ነው እንጂ በሐቂቃ ራቁቷን መታበት አይደለም። ፊት ለፊቱ በቪዲዮ በቴሌቪዥን ነው የሚያያት፣ በሐቂቃ አይደለም የሚያያት እንደማለት ነው። ተመልከቱ የሚሰጠው ፈትዋ خيال ليس حراما على الذي لا يتأثر ተጽዕኖ የማያሳድርበት ላይ ተአثر ይሄን የባለጌ ፊልም በማየቱ ተጽዕኖ የማያሳድርበት ሰው የባለጌ ፊልም ቢያይ ሐራም አይደለም እሱ ላይ ይላል። ወደ ብልግናና ወደ ቆሻሻ ነገር የሚጣራው ሼኽ አብደላህ አልሐረሪ ነው። አላህ ይጠብቀንና እኛን ከእንደዚህ አይነት ቆሻሻ ነገር ማለት። ለማንኛውም ቴሌግራም ላይ ጥንቃቄ አድርጉ እህት ወንድሞች፣ የሚላክላችሁ ሊንክ እየገባችሁ እንትን አታድርጉ። ይሄ ነው። እሺ ባረከላሁ ፊኩም።